ሰላም ውድ የዚህ ዩቲዩብ ቻናል ተከታታዮች እንኳን ደህና መጣችሁ። ካለፈው ፓርት የቀጠለ ነው። ባለፈው ላይ ስለ ኢትዮጵያን ዘ ሆርን የሚለውን ሂስትሮግራፊያቸውን አይተናል። ኤርትራንሲን እነ ሊዮፖልድ ቮን ራንኪን ማየት እንችላለን። ጀርመናዊ ሂስቶሪያን የነበሩት ሊዮፖልድ ቮን ራንኪ ዘ ፋዘር ኦፍ ሞደርን ሂስትሪ ብለን አይተናል። ቀጣይ ወደ ሂጎግራፊካል ኤንድ ክታብ የሚለው ማለትም ገድላቸውን ሲጽፉ የነበሩት አባቶች የኢትዮጵያ መጽሐፍ የጀመረው አብዛኛው ከገዳማውያን ነበረ። በተመሳሳይ ከሙስሊምም ከክርስቲያንም እምነቶች በገዳማውያን ከነበሩ ሰዎች ነበር ገድል ሲጻፍ የነበረው። ኢንስክሪፕሽን ኢንሳይድ ዘ ኤርሊስት ራይትን ኢትዮጵያ ማቴሪያል ዴት ፍሮም ዘ 7th century AD ዶክመንት ዋዝ ፋውንድድ ባይ አባ ገሪማ ሞናስትሪ የየሃ መስራች የነበረው አባ ገሪማ የነበሩ አባት የመጀመሪያውን ኢንስክሪፕሽን ጽፈውልናል ማለት ነው። ገዳማውያን የነበሩ ናቸው ሲጽፉት የነበሩት። ፎሎውድ ባይ ማኑስክሪፕሽን ዲስከቨርድ ኢን ሀይቅ እስጢፋኖስ ሞናስትሪ ኤት ዘ ፕሬዘንት ዴይ ወሎ 13th century AD ዘ ቫልዩ ኦፍ ማኑስክሪፕሽን ኢሴንሻሊ ሪሊጂየስ የት ፎር ሂስቶሪያንስ። የጽፉት የነበረው ሃይማኖታዊ ይዘት የነበራቸውን ማኑስክሪፕቶች ነበሩ። ነገር ግን ታሪካዊ ናቸው። እነዛ የሚጽፏቸው ነገሮች ታሪካዊ ናቸው ማለት ነው። they have benefit providing insight into the country the past። ያን ማኑስክሪፕሽን አባ ገሪማ ከጻፉ በኋላ ኢንስክሪፕሽኑ በገዳማውያን መስፋፋት ችሏል። ወደ ሌሎች ገዳማውያን መጻፍ ተጀምሮ ነበረ። for example manuscription cited about contains the list of medieval king and their history in brief. The large group source available in the medieval Ethiopian history ሂጎግራፊክ ኦሪጂኔትድ ፍሮም ኢትዮጵያን ኦርቶዶክስ ቸርች። ይህ ደግሞ በመካከለኛ የኢትዮጵያ ታሪክ ገድላዊ የተጻፉትን ገድል ኦሪጂኔትድ የተገኙት ከኢትዮጵያ ኦርቶዶክስ ቸርች ነበሩ፣ በመካከለኛው ዘመን ማለት ነው። ኢንቫሪየብል ራይትን ኢን ግዕዝ ኢምፖርታንት ፋንክሽን ሂጎግራፊክ ኤንሃንሲንግ ዘ ፕሬስቲንግ ኦፍ ሴንትስ። እነዚህ ሴንቶች ወይም እነዚህ ቅዱሳን የምንላቸው ይጠቀሙበት የነበረው ጽሁፍ ግዕዝ ነበረ። በግዕዝ ነበረ ይጽፉት የነበረው ጽሁፋቸው። እሺ ሂጎግራፊክ ኤንድ ክታብ የፓራላል ሂጎግራፊካል ትራዲሽን ኤግዚስቲንግ አመንግ ሙስሊም ኮሚኒቲ ፎር ዘ ካንትሪ። በተመሳሳይ መልኩ ቅድም እንዳልነው ከገዳማውያን ተጻፉ የመጀመሪያዎች ጽሁፍ ከገዳማውያን ተገኙ እንዳልን ሁሉ በክርስትናውን አይተናል። በሙስሊሙም እንደዛ አይነት ነበሩ። ከነዚህ መካከል ዋን ሰች አካውንት ኦፈር ተርሚኖዶስ ኢንሳይት ኢንቱ ዘ ላይፍ ኦፍ ሙስሊም ሴንት። የሙስሊም ቅዱሳን ገዳማውያን የነበሩት ሻይኪ ጃፋር ቡኮ ኦፍ ጋቲራ ኢን ዘ ፕሬዘንት ዴይ ወሎ፣ በአሁኑ ወሎ ይኖር የነበረ ሻይካ ጃፋር ቡኮ ኦፍ ጋቲራ የሚባሉ ቅዱሳን ጽፈው ነበር ማለት ነው። ኢን ዘ ሌት 19th century ቢዛይድ of saint life with development of indigenous Islamic and contact between religious Muslim community at the outside world are the same issue discussed in this document። መጀመሪያ ላይ ስለ ኢስላም በኋላ ላይ እናየዋለን። ከውጭ ሀገር ኮንታክት ነበራቸው ከሌሎች ሙስሊም ከአረብ ሀገር ሙስሊሞች ጋር ግንኙነት ስለነበራቸው በዛ እንትን ምንድነው ዲስከስ ያደርጉ ነበር፣ ስለ ዶክመንቶች ይወያዩ ነበር። መጀመሪያ እንዳልነው የኤርትራን ሲ የሚለውን ጽሁፍ የጻፉት ከአረቦች እንደመሆናቸው ከኛ የተሻለ የጽሁፍ ልምድ የታሪክን የማስቀመጥ ልምድ ነበራቸውና ያንን ይዘው ከኛ ሀገር ሙስሊሞች ጋር ተነጋግረው ጥሩ ታሪኩን ጽፈዋል ማለት ነው። ኢትዮጵያን had as indigenous traditional history writing called chronicles። የኢትዮጵያ ሀገር በቀል ታሪክ አጻጻፍ የምንለው ክሮኒክለስ ይባላል። ክሮኒክለስ ኢን ዘ አንሸንት ኢትዮጵያን ግዕዝ ቶንግ ፈርስት አፒርድ ኢን ዘ 4th century። በግዕዝ ቋንቋ ተናጋሪዎች የተጀመረ በጥንታውያን ኢትዮጵያዊ ጊዜ በግዕዝ ቋንቋ ተናጋሪዎች ነው አፒርድ የተደረገው ማለት ነው፣ በ4th century and the content sometimes in America። አንዳንዴ ደግሞ አማርኛ ጽሁፎችም ተገኝተዋል ይባላል። in the 14th century about countries sometimes in America into this early 20 king or their successor entrusted the writing of chronicles to court script or clergy
ኤንድ ሪኮግናይዝድ ክሌሪካል ትሬኒንግ ኤንድ ካሊግራፊካል ስኪል። ይህም ክሮኒክለስ የሚጻፈው ስለነበረው ንጉስ ሁኔታ ነበረ። አብዛኛው ጊዜ ይጻፍ የነበሩት ስላለው ንጉስ ጥሩን መልካሙን ነገር ንጉሱ እንደዚህ አድርጓል፣ ንጉሱ እንደዚህ ጦርነት አሸንፏል፣ ንጉሱ እንደዚህ ህዝቦችን ረድቷል፣ ንጉሱ እንደዚህ አድርጓል የሚባለውን የንጉሱን ፖዘቲቭ ነገሮች የሚጻፍበት ነበረ። the earliest and the last of such surviving document are the glorious victory of አምደ ጽዮን። በመጀመሪያ ተጻፈ የሚባለው እንደ ዶክመንት ተሰንዶ የተገኘው የአምደ ጽዮን ግሎሪ ቪክተሪ ነበር። የጦርነት ድሉን መጀመሪያ ላይ አምደ ጽዮን አስጽፏል ማለት ነው። and the chronicles of አቤቶ ኢያሱ and ኢምፔሪያል ዘውዲቱ respectively እነዚህም አቤቶ ኢያሱና ንግስት ዘውዲቱ አስጽፏል ማለት ነው። chronicles incorporate both legends and facts past and contemporary about the monarchy, genealogical upbringing, military exploit, piety and statesmanship። ይህም እንዳልነው ነው ቅድም ንጉሶች ያደረጉትን ሌጀንዶችን፣ ፋክቶችን፣ ያለፉትን ፓስት እና ንጉሶች በቃ ስለ ንጉሶች ፖዘቲቭ ነገር ነው የሚጻፍ የሚችለው። ንጉሶች እንደዚህ አድርገዋል፣ ንጉሱ እንደዚህ አድርገዋል፣ ንግስቲቱ እንደዚህ አድርጋለች ብለውም የሚጽፉበት ማለት ነው። ከዛ ክሮኒክለስ አር ናውን ኦፍ ዜር ፋክቹዋል ዲቴል ኤንድ ስትሮንግ ክሮኒክለስ ፍሬምወርክ ኢቭን ኢፍ would requires considerable labor to convert the relative chronicles to an absolute one. It is also average to quantification have a limitation and biased chronicles. ሊሚቴሽኖቹ ተአማኒነታቸው ላይ ሊሚቴሽን አለባቸው። ከዚህም በዘለለ የአጻጻፍ ስርዓታቸው አብዛኞቹ እንዳልኑ በግዕዝ ነው የተጻፉት። ሙሉ በሚባል ደረጃ በግዕዝ ነው። ያ እንደ አንድ ሊሚቴሽን ነው። ሁለተኛው ደግሞ በያዝ ነው። በያዝ ማለት እነዚህ ክሮኒክሎች ታማኝነታቸው ምን ያህል ነው የሚለው ነገር አጠራጣሪ ነው። ይህ ማለት ስለ ንጉሶች ጠንካራ ጎን ፖዘቲቭ ነገር ስለተጻፈ ስለ አንድ ንጉስ ደካማ ነገሩ ካልተጻፈ የአንድ ታሪክ እንደ ታሪክ ጉድለት አለበት ማለት ነው። ስለዚህ ሊሚቴሽኖቹ በያዝ ኤንድ ክሮኖሎጂ የሚሉት እና በግዕዝ መጻፉ እንደ ሊሚቴሽን ይታያሉ ከክሮኒክለስ ማለት ነው። ፎር ኤግዛምፕል አልማሶዲ ኤንድ ኢብን ባጡጣ ዲስክራይብድ ዘ ካልቸራል ላንጉጅ ኤንድ ኢምፖርት ኤክስፖርት ትሬድ ኢን ዘ ማሊ ሴንትራል ሪጅን ኦፍ ዘ ኢስተርን አፍሪካ ኮስት ኢን ዘ 10th ኤንድ ኢን ዘ 4th ሴንቸሪ። ይህ ማለት ደግሞ ከነዚህ ክሮኒክሎች ጻፉ ከምንላቸው ሰዎች ውስጥ አልማሶዲ እና ኢብን ባጡጣ ስለ ማሊ ሴንትራል ሪጅን ማሊ ስለ ቋንቋቸው ኢምፖርት ኤክስፖርት ሲያስወጡ ሲያስገቡ ስለነበረው የንግድ እንቅስቃሴያቸው የጻፉት እንደ ኤግዛምፕል መውሰድ እንችላለን ማለት ነው። ከዛ ፎር ዘ 16th and 17th century was have to document composed to Yemen writer who were eyewitness to the event that describes the first document titled Futah al-Habasha was composed by ሺባ አልዲን የሚባል ሰው የዓይን እማኝ የሆነ ሰው የየመናዊ ጸሐፊ ነው። ኢትዮጵያ ውስጥ መጥቶ በዳኝነት ስርዓቱ ላይ የተደረጉትን ነገሮች በአይኑ እያየ የጻፋቸው ፉትህ አል-ሀበሻ የሚል አንድ የታተመ ዶክመንት አለ ማለት ነው። ከዚህ በኋላ ሪከርድ ዘ ኮንፍሊክት ቢትዊን ዘ ክርስቲያን ኪንግደም ኤንድ ሙስሊም ፕሪንሲፕል ዘ 16th ሴንቸሪ። ይህም ጽሑፍ የሚለው የክርስቲያንና የሙስሊም ጦርነት በነበረበት ጊዜ በ16ኛው ክፍለ ዘመን ያን ሲጽፍ የነበረ ጸሐፊ ነው። ዘ አዘር ፈርስት ሃንድ አካውንት ዊ ሌፍት ቱ ዩዝ ባይ አልሃይሚ ሁ ሊድ የመን ዲሊጌሽን ኢን 1647 ቱ ዘ ኮርት ኦፍ ፋሲለደስ። ይሄ ደግሞ ቀጣዩ ደግሞ የፋሲለደስን የፍርድ አሰጣጥ ፋሲለደስ ፍርድ በሚሰጥበት ሰዓት የዓይን እማኝ ሆኖ እዛ ፍርዱ ላይ ተቀምጦ የጻፋቸው ጽሁፎች የሌላኛው ዶክመንት ናቸው ማለት ነው። ከዛ ዘ ኮንትሪቢዩሽን ኦፍ ዩሮፒያን ሚሽነሪ ኤንድ ትራቭለር ዘ ዲቨሎፕመንት ኦፍ ኢትዮጵያን ሂጎግራፊክ ኤንድ ኦልሶ ሲግኒፊካንት ፍሮም ዘ ኤርሊ 16th ሴንቸሪ ዩኒት ዛት ሌት 19th ሴንቸሪ ሚሽነሪ ካቶሊክ ኤንድ ፕሮቴስታንት ካም ቱ ዘ ካንትሪ። ይሄ ደግሞ እነዚህ እንትኖች ዩሮፒያን ማሽነሪ ትራቭለሮች ተጓዦች አሉ፣
የአውሮፓን ማሽነሪ የምንላቸው እነዚህ ካቶሊኮች ወደ ኢትዮጵያ ተጠርተው መጣው። በኋላ ላይ በደንብ ታሪኩን እንለዋለን። ወደ ኢትዮጵያ በመጡበት ጊዜ የራሳቸውን በኢትዮጵያ ሂጎግራፊ ላይ የራሳቸውን አሻራ አስቀምጠው የሄዱት ሰዎች አሉ ማለት ነው። እሺ ከዛ this is the missionary source provide with the valuable information covering considerable period. Some of the major topic covered by this source including religious and political development. የነዚህ ደግሞ ማሽነሪዎች ይጽፉት የነበረው አብዛኛው ጽሁፋቸውም የሚያመለክተው ሪሊጂየስ እና ፖለቲካ ላይ ነበረ። አብዛኛው አመጣጣቸው ሁለቱ እንዳየናቸው ካቶሊክ እና ፕሮቴስታንት ነበሩ ወደ ሀገር ውስጥ የገቡት። ከዛም በላይ የፖለቲካም ዓላማ ይዘው ነበር የመጡ፣ ፖለቲካውንም እምነቱንም ይዘው ነበር የመጡና ያ ነበር ትኩረታቸው። ሌላ ነገር መጻፍ አልፈለጉም እና ፖለቲካል ኤንድ ሪሊጂየስ ነበር አቋማቸው። ስለሚጽፉት ነገር በሙሉ እንደነዚህ አይነት ነገር ነበረ ማለት ነው። an example of such account the Prest Johnson of India composed by Portugal Prest የፖርቹጋል መሪ የነበረው ፕሬስት ጆን ኦፍ ኢንዲያ ከነዛ መካከል አንደኛው ነው። ፍራንሲስኮ አልቫሬዝ who accompanied the Portuguese missionary of the court of ልብነ ድንግል። ቀጣዩ ደግሞ ፍራንሲስኮ አልቫሬዝ የምንለው ወደ ኢትዮጵያ መጣው ፖለቲካንና እምነትን ለማገዝ። እነዚህ ፖርቱጋላውያን ፍራንሲስኮ አልቫሬዝ ፖርቱጋላዊ የነበረ ወደ ኢትዮጵያ መጥቶ እምነቱንና ፖለቲካውን እያየ እምነታቸውን ማስፋፋት ፈልገው ፖለቲካውንም በዛው ልክ ወደ ራሳቸው መጠቅለል ፈልገው እንደዛ አይነት አቋም ስለነበራቸው በጽሁፋቸው አብዛኞች እንደዛ ነበሩ። ከዛ በመቀጠል ትራቨለር አካውንቶችን እናያለን። ትራቨለር ማለት እነዚህ ተጓዥ ሆነው ግን በኢትዮጵያ ሂጎግራፊ ላይ አሻራቸውን ካስቀመጡ ሰዎች መካከል ጄምስ ብሩስ አንደኛው ነው። in addition the missionary source traveler document had import contribution to the development of Ethiopian ሂጎግራፊ። አንዳንድ ምንጭ ነበሩ እነዚህ ትራቨለር ሚሽነሪዎች፣ ሶርስ ነበሩ የሚያስቀምጡት የሚሰንዱት ሰነድ ጠቃሚ ሆኖ ነበር የተገኘው። ከነዛ መሃል one example of traveler document is ጄምስ ብሩስ ምንለው የኢትዮጵያ ታሪክ ውስጥ ትልቅ ተጽዕኖ ካላቸው ሰዎች ውስጥ አንዱ ነው። ጄምስ ብሩስ traveler discovery of the source of the Nile like the other source the source of the Nile በሚለው ጽሁፉ ይታወቃል። ሰውየው የአባይን ምንጭ አገኘ ከሚባሉ ሰዎች ውስጥ አንዱ ነው። however both the missionary traveler material can be used with considerable reservation and with care from the social and political bias። እነዚህ አብዛኛው ጊዜ በማህበረሰቡና በፖለቲካሉ ቢያዝድ ሆኖ ነው የሚጽፉት የነበረው ጽሁፋቸው። ማህበረሰቡ ጋር አብረው በመኖር ከህዝቡ ጋር ሆነው ነው ያዩትን ነገር ነበር ሲጽፉ የነበሩ። እነዚህ ትራቨለር የምንላቸው ተጓዦች እንደዛ አይነት ሰዎች ነበሩ። ከዛ በመቀጠል 1.7 the professionalization of history in the other part of the horn የሚለው እናያለን። ይህ ምንድነው? the professionalization ይቅርታ። ስለዚህ አሁን እያየን ያለው the professionalization of African in the other part of the horn የሚለው Africa professionalization of history in the other part of the horn in the past colonial phenomena። አፍሪካ ቀንድ ከሌሎች ክፍሎች የታሪካቸውን በራሳቸው ማሰስ ፈለጉ ማለት ነው። በመጀመሪያ ደረጃ የትራቭሎችን ነበር አይደል? አሁን ከዚህ ቀደም ስናይ የነበሩ የውጭ ሀገር ዜጎችን በዛ ምክንያት አፍሪካውያን በአንዴው የራሳቸውን ታሪክ በራሳቸው ማሰስ ፈለጉ። ፍላጎታቸው አደረባቸውና ወዲያው ወደ ፍለጋ ታሪካቸውን ከቀኝ ግዛት በፊት የነበረውን ታሪካቸውን ወደ ፍለጋ ተነሱ ማለት ነው። with this come to urgent need to recast the historical record and to recover evidence of many lost pre-colonial civilization. The decolonization of African historiography required new methodological approach tools of investigation to this study the past that involve critical use of oral data to and tapping the precept of an ancillary discipline like archaeological, anthropological and linguistic። ይህ ማለት
በዚህ የታሪክ መረጃዎችን እንደገና የማቀናጀት እና የጠፋውን ቅድመ ቀኝ ግዛት ታሪካቸውን፣ ስልጣኔያቸውን፣ ማስረጃቸውን ለማግኘት ፍላጎታቸው እንደተፈጠረ ወዲያውኑ እነዚያን ነገሮች ለማጥናት እና እነዛን አዳዲስ መሳሪያዎችን መጠቀም ነበረባቸው። ማለት እነዛን መሳሪያዎችን መጠቀም አስፈላጊ ሆኖ አገኙት። ቅድመ ታሪካቸውን ለማየት ወደኋላ ለመመለስ ሲሉ አዳዲስ ነገሮችን፣ አዳዲስ መሳሪያዎችን፣ የምርምር መሳሪያዎችን ማግኘት አስፈላጊ ሆኖ ነበረ። በዛም ምክንያት እነዚህ ኦራል ዳታዎች ወይንም አፈታሪኮችን ይዘው አፈታሪኮች እንዳለ ሆኖ እነዛን አፈታሪክ በአርኪኦሎጂካሊ ወይንም በቁፋሮ መልኩ በሚገኙ ነገሮች፣ በማቴሪያሎች፣ በሪሜኖች፣ ፎሲል በምንላቸው ያንን ነገር ለማግኘት ሞከሩ። አንትሮፖሎጂ፣ ሊንጉስቲክ እነዛን የመሳሰሉትን ነገሮች አቀናጅተው ወደ ራሳቸው ታሪካቸውን ለማግኘት ሞክረዋል ማለት ነው። እሺ ወደ ቀጣዩ ስነድ እነዚህን ሁለቱን ፔጆች ማለት የኛና የኛውን ጠቅላላ አድርጌ ብነግራችሁ ደስ ይለኛል። ብዙም ያን ያህል እንትን ያለ ነገር ስለሌለው ዘ ባንች ኦፍ ጂኦግራፊክ ፊውቸር ኦፍ ዘ ሪጅን አር ማሲቭ ሃይላንድ ኮምፕሌክስ ማውንቴን ፕላቲዮስ የሚሉት እነዚህ ከአፍሪካ በሪፍት ቫሊ የተመሰረቱ ሀገሮች ናቸው። እነዚህ ጅቡቲ፣ ኤርትራ፣ ሶማሌ እና ኢትዮጵያን ጨምሮ እነዚህ በታላቁ ሪፍት ቫሊ የተመሰረቱ ናቸው። በእነዚያም ምክንያት በባህር ዳርቻዎች፣ በዝቅተኛ ቦታዎች፣ በከፊል በረሃማ፣ በበረሃዎች፣ በሞቃት ደኖች ምናምን በተለያዩ ምክንያቶች አካባቢ ማህበረሰቦች እንዲለያይ አድርጓል። ማለት ቋንቋው እንዲለያይ፣ ባህሉ፣ እምነቱ፣ አስተሳሰቡ፣ ቁመናውን ፊዚካሊ የሚሆን ሳይኮሎጂካሊ እንዲለያይ፣ ኢኮኖሚካሊም ጨምሮ እንዲለያይ ያደረጋቸው ባህሪ ቢሆን እነዚህ የመሳሰሉት ናቸው ማለት ነው። ከዛ የኛውን ጂኦግራፊካል ኮንቴክስት የሚለውን ስናየው በሰው ልጅ ላይ ከፍተኛ ተጽዕኖ ያሳደሩ ሌላው የጂኦግራፊካል አካል ነው። ጂኦግራፊካል ነው በሰው ልጅ ከፍተኛ ተጽዕኖ ያሳድሩበታል ከምንላቸው ነገሮች አንዱ ጂኦግራፊካል ኮንቴክስት ነው። ከጂኦግራፊካል ኮንቴክስት ደግሞ በሰው ልጅ ከፍተኛ ተጽዕኖ ያሳድረ የምንለው የውሃ ፍሰታችን ነው። ማለት ኢትዮጵያ የተለያዩ ወንዞች አሏት። ናይል ሪቨር፣ ጊቤ፣ ኦሞ፣ ገናሌ ወይም ጁባ፣ ሸበሌ እና አዋሽ ሪቨር ምናምን የኢትዮጵያ የሪፍት ቫሊ ፍሰቶች እነዛ በማህበረሰቡ ዘንድ የተለያዩ ተጽዕኖዎችን ፈጥሯል ማለት ነው። ከዚህ በመቀጠል በቀጣይ በቻፕተር እስክንገናኝ ድረስ ገበታን የዩቲዩብ ቻናል ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለነበረን ጊዜ አመሰግናለሁ። ቴንኪው